ፋኖም በዓለም ትባላለች 19 ዓመቷ ነው በዚህ ድማዋ ብዙ ነገር ማድረግ ትችል ነበር እንደሌላው የኢትዮጵያ ወጣት የምን ትግል ነው የምን ጫካ ነው ብላ የራሷን የግሏን ህይወት መምራት ትችል ነበር ግን የአማራ ህዝብ ተበደለ የአማራ ህዝብ የሉና አደጋለሁ ብላ በረሃ ወጣች ጫካ ወጣች ስትታገል ቆየች አሁን በመጨረሻም ባገዛዙ የጭካኔ እርምጃ ተወስዶባታል መስፍን ታሪኩ በጣም ከባድ ነው እዚህ በአደባባይም ለመናገር ይከብዳል ከያዟት በኋላ በግዳጅ ላይ ያለች ነው የተያዘችው በተመታን የተያዘችው ነገር ግን በአሰቃቂ ሁኔታ ከገደሏት በኋላ ጡቷንም ቆርጠዋል ላይ የጻፈችውን አማራ በሚል የጻፈችውን ንቅሳትም እንደዚሁ ቆዳዋን ገፈው ነው የጣሉት ወይም ደግሞ ያስወገዱት ብዙ ቦታ በስለት ተልትለዋታል አስክሬኗንም ማንኩሳ ከተማ አውራ ጎዳና ላይ ነው ጥለው የሄዱት እጅግ የሚዘገንን ነው ይሄንን የሰማው ሁሉ አዝኗል የሰው ልጅ ርራይ ያለው ልቡ ለመልካም ነገር የተነሳ የሰው ልጅ በሙሉ ይሄንን ነገር ሲሰማ እጅጉን ያዘነው እስቲ መስፍን ስለዚህ ጉዳይ በተወሰነ ደረጃ ያንተን ስሜት እስቲ አጋራ እንደነው መሰለ I'm just like ዛሬ በጣም አስቀያሚ ቀን ነው ማለት እንዳጋጣሚ ደግሞ የሆነ ግራፊክስ የሆነ ቪዲዮ ማይቼ ነበር በጣም ባላዩ ምልዝ ቀኑ ሙሉ ማለት የሚረብሽ ነገር ነው ዛሬ ባላዩ ደስ ባለኝ ነበር ቪዲዮን ያየሁትና ይሄ ዝም ብሎ ወሬ አሁን የምናወራው ዝም ብሎ እንትን የተፈጠረ ወሬ ምናምን አይደለም በተጨባጭ ማስረጃ ያለው ማን እንደሆነች የሚታወቅ ያ ብቻ ሳይሆን ግፉ ያ በደሉ ከተፈጸመ በኋላ ያ ቦታ ያሁን ያልከው ቦታ ላይ አስከሬኗን ጥለው ያ የተባሉት የሰውነት አካሎቿ ጎለው የሚታዩበት ሁኔታ ነው ያለውና አንድ ሰው በጦርነት ህግ ማንኛውም ሰው ይማረካል ያለፈው ሳምንት አይተናል አይደለ በወሎ ግንባር በመስራቅ አማራ በጣም በብዙ ሺህ የሚቆጠሩ የብልጽግና ወታደሮች ተማርከዋል በጥሩ ሁኔታ ነው የተያዙት እንዲያውም ከዛም አልፎ ቀይ መስቀል እንዲረከበው ነው ብልጽግና ማን ነው ፋኖ ጠይቆ ቀይ መስቀል ሰባይ በሆነ መንገድ እነዚህን ምርኮኞች ቁስለኞቹን ጨምሮ ተረክቦ ወደሚገባው ቦታ ያሻገረበት ሁኔታ ነው ያለው በሌላ በኩል የምናየው ብልጽግና ልጅቷ 19 ዓመቷ ነው በጣም ገና ልጅ የሚባለው ነገር በጣም አይገልጻት በዚህ ደረጃ ጭካኔው ምልኔ እንዲህ አይነት ሰው እንዲህ አይነት መልክ ምናምን ያያየ ሰውነት ጡት ለመቁረጥ ቆዳ ለመክፈፍ ምናምን መነሳት ማሰቡ ራሱ በጣም የሚገርም ነገር ነው በነገራችን ላይ ምንድነው እንደዚህ ምን አሰው ምንድነው ለምንድነው እንደዚህ ሰዎች እንደዚህ ያስጨከናቸው ምንድነው ምክንያቱ ምናምን ነገር ይንተናል በቃ ትልቁ ነገር ፍርሃታቸው ነው ውስጣቸው ያለው ፍርሃት ውስጣቸው ያለው ጥላቻ ውስጣቸው ያለው በቃ መበርገግ ነው እሷን አግኝተው እንግዲህ